ኢሜሉን አልፈልግም ብለህ ፓስወርዱን ሰጣታል። ስለዚህ ፓስወርዱን ኢሜሉን በእኛም ቀየር ነው አልገባ የሷ ልብ መጫወቻ ነው እንደሚመላለስበት ሲጀመር እኮ ማለት ነው። ለምን የመጣ ነው ራሱ ስለሷ ጉዳይ ልታወራ የሆነ ታስታርቅ በሷ ወገንና የሆንክ መስሎን ነው። ታስደበድቢ ነው ይዘሽው የመጣሽ። በቃ ችግር ይሄ ነው። ቀስራት ያዝ አንተ ራስህ ስርዓት ያዝ እባክህ። ወርበሉ በል ልቀቃት ማለት በቃ ስርዓት ያዝ። ምንድነው ስርዓት ማለት? ስርዓት ማለት ምንድነው? በላይ ሳይወጣም እንዴ ሰው አልፈልግሽም ማለት አይደል? አልፈልግሽም ካለ በኋላ ምንድነው መመላለስ? እንዳትደውልላት እሺ። ከዚህ በኋላ እኛ መለያየት ያገባል። እንዴት አያገባኝ? ጓደኛው እኮ ነኝ። ያገባል ስለኛ መለያየት። አንተ ለምንድነው ምን ማለት ነው? ጓደኛው ነኝ እያልኩ አይደል እንዴ? አንተ እኮ ምንም አይደለም። አትፈልጋትማ። እንደዚህ እንከፋ አትፈልጋትም በመጀመሪያ ማለት ነው። ሰላም እንዴት ናችሁ? ውድ የሎሚ ቤተሰቦች እንግዲህ ከዚህ በፊት ከበስተፍቃድ ጋር የምንሰራው አካውንት ነበር ይሄ። አሁን ደግሞ ኢሜሉን ቀይረን በራሳችን ይዘን መተናል። ምክንያቱም ያኔ ባለፈው እንዳያችሁት ኢሜሉንም ሆነ ፓስወርዱን አልፈልግም ብሎ እንደሰጣት ይታወቃል። እናም ካንቺ ጋር እንደማልሰራ እንደማይቀጥልና የራሱን ሌላ አካውንት ከፍቼ መስራት እንደሚፈልግ ተናግሮ ኢሜሉን በፍቃደኝነት ሰጥቶሻል አይደል? ስለዚህም ይሄ አካውንት ከሎሚ ጋር ሌላ ስራዎችን እየሰራን የምንቀጥልበት ይሆናል። እናም አሁን ዋና የተገናኘንበት ሀሳብ ይሄ አልነበረ። በሱ ፍቃድ አልፈለግሽም ወይም ኖርማል የራሴን ህይወት እኖራለሁ ምናምን ብሎ ኢሜሉን ከሰጣት በኋላ በተደጋጋሚ እየደወለ ያስጨንቃል። ሰውም እያላከ ነበር። በቃ ህይወቷን ውስጥ እየገባ ብዙ ነገሮችን እያደረገ ነው። ስለዚህም አሁን ደውለን እንጠርተነዋል። እየመጣ ነው ያለው። ለምን እንደሚደውልላት ለምን እንደሚያስጨንቃት ከሷ ጋር ምን እንዳለው እንዲረዳንና ያለውን ነገሮች መፍታት ስላለብን ከህይወቷ መውጣት አለበት። ሲጀመር ካንቺ መውጣት አለበት። ታውቂያለሽ አይደል? ይሄን እስካላስፈልገሽ ድረስ። ስለዚህም ያስጨነቃት ነው ያለው። ህይወቷ ላይ እንዲወጣ እንፈልጋለን። ስለዚህም እዚቹ ያለው ነገር አውርተን ንፍታ በሚለው ጠርተነዋል። ይቆይቶብናል። መጥራት ትችያለሽ። ደውይለት ጨርሻለሁ ብለህ ነበረ። ደውይለትና ያለውን ነገር ቤተሰቦቻችንን ማወቅ ስላለባቸው ከዚህ በኋላ አንቺም አካውንት አይደለ? ስለዚህ ደውይለት። አንተ ታናግረዋለህ? አንቺ ችግር የለውም ያናግረዋል። አንፈረደ ሄሎ በስተፍቃድ ቆየ እኮ ቆመን እየጠበቅን እኮ ነው ያለው። ፍጠን እንጂ እሺ። ቤተሰብ እንደሰማችሁት ነው። ጠርተነዋል ስላለው ጉዳይ ለማውራት። በህይወቷ ላይ የሱ አንዴ ከወጣ በኋላ መመላለስ አይጠበቅበትም። ይሄ ህይወት ነው። ስለዚህም አንዴ አልፈልግሽም አንዴ እንደጀመሩ ይታወቃል። ግን አልፈልግሽም ብሎ ሌላ ሀገር ወጣለ ብሎ የሰጣት አካውንት ነው። ኢሜሉንም ፓስወርዱን በፍቃደኝነት እንደሰጠው እንዳያችሁት ከሆነ ስለዚህም አሁን መደወሉ አስፈላጊ አይመስለኝም። በቃ አንዴ አልፈልግሽም እስካለ ድረስ ተመላልሶ መደወሉ ምንም አይነት ማተር የሚያደርገው ለምን ይደውላል? ስለዚህም በቃ አንዴ ከወጣ ወጣ ነው። መጥቶ አሁን ለምን እንደሚደውላት ለምን እንደሚያስጨንቃት አልፎም ሰው እስከ መላክ ድረስ ያደረሰው ነው። አስፈላጊ አይደለም። ሰው መላኩ ምናን ነገር አፋጋ ማውራቱ አስፈላጊ አይደለም። ስለዚህም ከህይወቷ መውጣት ያለበት ሰዓት ይመስለኛል። ስለዚህ መጥቶ ያለው ነገር እንዲያወራት በቃ ሲሪየስ ያለው ነገሮች እንቅጭቁጭን ያለው ነገር አውርታ ብንፈታ የተሻለ ነው ቢያስባለሁ። ስለዚህ እየመጣ ነው እንደ ቤተሰቦች እንዳያችሁት ከሆነ ተጨናንቀሻል። ምን ሆነሽ ነው? ያው ነገሮችን ፈተናል እኮ ከዚህ በፊት አልፈልግም እኔም ወደ ሀገር እሄዳለሁ ብሎኝ ነበረ። እኔም ደግሞ ሀሳቤን ነግሬው ነበረ። ግን ደርሶ አሁን ለምን እንደዚህ እንደሚሆን አላውቅም። አልፈልግም ተባብላችሁ ተሸናኝታችኋል አይደል? አዎ። ስለዚህ ኢሜሉም ራሱ በፍቃደኝነት እስከሰጠች ድረስ መደወልም ሆነ ማስጠነቅ አይጠበቅበትም። በመጀመሪያ ደረጃ ነው ማለት ነው። እስከ ህይወትሽ አንዴ የወጣ ነገር ይሄ ላይፍ ነው፣ ህይወት ነው። ስለዚህ በአንቺ ስሜትና ጊዜ መቀለል የለበትም። አንድ ላይ መጀመራችሁ ነገር ረዳለሁ። ነገሮችን ግን አልፈልግም እስካለ ድረስ የሱ ሌላ አካውንት መክፈት ይችላል። እኛ መርዳት ባለብን ነገር መርዳት እንችላለን። ይሄን ማለማለቱ አይጠበቅበትም። በቃ ያለውን ነገር እዚቹ ማለት ነው። አሁን ስመጣ ማለት ነው እንደማትፈልግ ሆነ ህይወትሽ መውጣት እንዳለበት በቃ ተነጋግረናል። ከዚህ በፊት አውርተንበት እሱ በቃ ወደ ሀገር ሌላ ስራ እሰራለሁ ሄጄ ከዚህ መራቅ አለብኝ ብሎኝ እኔም በቃ ቻው ተባብለን የተለያየ ነው። ግን አሁን ላይ ይደውልልኛል፣ ያስጨንቀኛል፣ ሰውም ደግሞ ይልክብኛል። ህፃን አይደለንም እኛ። እኔ የራሴ አላማ አለኝ።
እሱማ አሁን እያየሁት እኮ ነው ያለሁት። እንዴት ምን አስበው እንደሆነ አልገባኝም። እሺ አንዴ ከህይወትሽ ከወጣ ወጣ ነው በቃ አይደል? አንድ ነገር የፈሰው አንድ የማይተፈሰው ሁሉ ማለት አንዴ ወንድ ልጅ ማንኛውም ሰው ከህይወትሽ እስከወጣ ድረስ መመለስ አይጠበቅም። ይሄ ልብ ነው፣ ፍቅር ነው፣ ይሰበራል። መመላለስ የሚጠበቅበት ነገር አይደለም። አካውንቱንም እንደሆነ በፍቃደኝነት ነው የሰጠው። ቤተሰብ እንደምታስብ በፍቃደኝነት እንኪ ኢሜይሉንም አልፈልገውም አንድ ላይ ጀምረናል። ነገር ግን እኔ ራሴን ህይወት መጀመር ፈልጋለሁ፣ ሌላ ሀገር መሄዴ ነው፣ የራሴን ስራ ጀምራለሁ፣ ድጋሚ መክፈት ከፈለኩ የራሴን ዩቲዩብ አካውንት ከፍታለሁ ብሎ ነው። ስለዚህም አሁን ምን አስፈልግም መመላለሱም መምጣቱ ምናምን ነገር ቀጥታ ህይወትሽ ውጣ፣ ከህይወቷ ውጣ፣ አታስፈልጋትም፣ የራሷን ህይወት ትኖርበት የሚለውን ነገር ነው የምናወራው አይደለም። ስለዚህ በቃ መጥቶ ምናምን ነገር ህይወትሽ መጥፋት እንዳለበት እንደማታስፈልጊው የራስሽን በቃ በራስሽ አካውንቱን ምናምን ነገር መስራት እንደምትችይ አቅም እንዳለሽ ማሳየት ይኖርብሻል። ሲጀመር መንገርም ያለብሽ ነገር ካለ መንገር አለብሽ። እንስልሽ ከብዳል እንደዚህ ብሎ ማውራት ገባኝ እኮ ግን አይደለም አንዴ ወጣ አይደል? ስለዚህ አሁን የራስሽን አካውንት ከፍተሽ ኢሜሉን ቀየረናል፣ ፓስወርዱን ቀየረናል አይደል? ስለዚህ አንዴ ከወጣ በኋላ ምንድን ለምን የደወለበት ራሱ ሪዝን ምንድነው አልገባኝም። አሁን ወጣ ከህይወትሽ አልፈልግሽም እስካለ ድረስ መመላለስ አይጠበቅበትም። ላይፍ ነው አይደል? ምን እንደሚል ያ መምጣት አለበት እንጂ አሁን እየቆየብን ያለን ቤተሰብ ከደወልን ቆይተናል፣ ግን እስካሁን እየመጣም አይደለም። እንጠብቀዋለን። ምክንያቱም ነገሮቹ ከዚህ በላይ መንዛዛትም የለባቸውም። ማቆም ካለብንም ዛሬ ሆኖ መፍታት ያለብን ነገሮች ፈተን መሄድ ስላለብን እስቲ ዛሬ ይምጣና ያለውን ነገር እዚች ፈተን እንሄዳለን። የጠበቅነው ነው። እስቲ ያለው ነገር ነው ያለው። አጣው ደመነሽ አንድ ሰላምታ አያስፈልግም። የእጅ ብቻ ይበቃል አይደል? ምንድነው ማለት ሰላም ማለት አልችልም። ሰላምታው አያስፈልግም። እሺ ምንድነው? ማን ነው? ይሄ? ቅርታ ስለኔ ማንነት አንተ እኔ ስለኔ አይደለም። ይቅርታና አንዴ ይቅርታና ስለኔ ማንነት አንተ ልጠይቀኝ አንተ ራስህ ማን ነህ? ገባ አይደለም? ማን እስኪል ድረስ ማለት ነገር አይደለም። እንዴት ማን ይሉኛል? እሷን ሰላም ለማለት እኮ አንተ ራስህ ፈቅጄ አይደለም። ምን መሰለህ አሁን እዚህ ጋር ማለት ነው እሱን አስፈቅጄ ነው ሰላም ልሽ። ከዚህ በፊት ማን ነው ደግሞ ሲጀመር ከየት የመጣ ነው? እሱ ነው የደወለልኝ። የሰማኝ አይደለም መሰለኝ። አንተ ስለኔ ማንነት ልጠይቅ አንተ ራስህ ማለት ነው። መጀመሪያ ደረጃ ተለያይታችኋል አይደል? ለምን ተለያይታችኋል አይደል? ስለዚህ ከተለያያችሁ በኋላ ይሄን መተቃቀፍ ምን ሰላምታ ነው? ገባ? እዚህ ጋር ያገባው እሱ ስለኛ ምን ያገባል? ምንሽ ነው? ምንድን ነው የምታወራው አንተ? እንደ ትልቅ ሰው ነው እዚህ ጋር ታረጻናለ እንዴ? ምን ነው ስለ ትልቅ ሰው ምናምን ነገር። ስለዚህ አረ ምን መሰለህ አንዴ እናወራና እንደማመጣ እንድናወራ እኮ ነው አይደል? በቃ እሱ ነው የደወለልኝ። አዎ እሺ ምንሽ ነው ማለት ምን ስለሆነ ስለኛ የሚያውቀው ነገር አለ? ስለኔ የሚያውቀው ነገር አለ? የክላስ ጓደኛዬ ነው በሴ እና ታዲያ እሱ በእኛ ላይ ምን ፍቃድ በው ምን በሴ ምን እንደሆነ ምንም ተቆለምጭ በሱ ፍቃድ ለጸብ ነው እንደ ጠራችሁ? ለጸብ ነው የጠራችሁ? ምን መሰለህ አንተ ታብራዘር መጀመሪያ እናንተ ነው ተወቅ። እሺ ቀጥታ ጂሚ ይባላል ነው የበሴ ጓደኛ ነው። እሺ እኔ ሎሚ ጓደኛ ነኝ ይዋ ይባላል እኮ ጓደኛዋ ኮንኮ ለሷ የሚሆናትን ነገር የሚጠቅማትን ነገር ነው አይደል ማድረግ ያለብን። ሲጀመር ከየት የመጣ ነው ማስማማት ማሳረቅ። ቆይ ትግ ባላ አይደለም ብራዘር ቆይ አንተ እናውራ እንጂ እንደ ትልቅ ሰው እናውራ። ምንድነው እሺ ሊያወሩኝ እስከጠሩኝ ድረስ ምንድነው እሱ ማለት ምን አገባውና ነው? በቃ ያንተ ነው ነው የጠራነው ብራዘር የጠራንበት ምክንያት እንንገረው። እሺ ንገሪኝ እናውራ። እንደዚህ ነው በቃ ትልቅ ሰዎች አይደለን እንዴ? አውሪውና ከሰማሽ አውሪ እስቲ። ከየት አምጥተሽ ነው? በሴ ክላስ ጓደኛዬ ነው እና ስለኛ ምን አገባው? አንተ ሰውዬ ምንድነው የምትለኝ? ምንም ያገባው ነገር አለ? ጓደኛዬ ነው በሴ
አንዴ ከወጣችኋል አይደል? ተለያይታችኋል አይደል? አይመለ ስለኛ መለያየት ያገባል። እንዴት አያገባኝ? ጓደኛው እኮ ነኝ። ያገባል ስለኛ መለያየት። አንተ ለምንድን ነው ምን ማለት ነው? ጓደኛዋን እያልኩ አይደል እንዴ ያለው? አንተ እኮ ምኗም አይደለም። በዚህ ሰዓት አንተ እኮ ምኗም አይደለም። እሱ አይመለከትም። ወጥቷል ከላይ ፈኮቷል። አንተ አይመለከትም። ከዚህ በላይ እንዴት ነው የማይመለከት? አንተ ምን አስበህ ነው? ቆይ ለይስ ነው ለሌላ ነገር ነው የጠራችሁ? ለሌላ ነገር ነው የጠራችሁ? ለምን ተረጋግተን እናውራ? በምን አይነት መልኩ የምንረጋጋው? እያየሁ አይደል እንዴ ያለው? እያየሁ አይደል እንዴ ያለው? በቃ አንተም ተረጋጋ። በስ ተረጋጋ። ምንድነው እንዴ? በቃ ተረጋጉ። ወደ መፍትሄው እንሂድ። ምንድነው እየሰማው አይደል? ምንድነው የምናወራው? እሺ ችግር የለውም። በስ ኧረ በእናትህ ቆይ እሺ አይደለም እየፈለገ ጓደኛው አይሁን ስለሷና ስለኔ መለያየት ነው ያለው። ስለምንድን ነው የምናወራው? በቃ ተረጋጉ። አንዴ ተረጋጉ። እንትን ያለበትን ጉዳይ እናወራ። ሚሊዮን እየሰማው ነው አይደል? እኔ ሲደውልልኝ ላወራ ፈልገ እኔ በሎሚ ጉዳይ ሊያወራኝ መስሎኝ ነው። አሁንም እኮ ስለ ሎሚ ጉዳይ ነው የማወራው አይደል እንዴ? ምን አግብቶ ነው አንተ ስለ ሎሚ የሚያወራኝ? እሺ የጠራንበት ምክንያት ስማ መጀመሪያ እናስጨርሳችሁ። እሺ ለምንድን ነው የጠራችሁን አትልም? እሺ ልታስደበድብኝ ነው ይዘሽው የመጣሽ? በቃ ችግር ይሄ ነው። እሺ ሎሚ እና ቀጥ እየሰማኝ ነው አይደል? ባለፈው ዕለት እንዳወራችሁ ከሆነ ኢሜሉን ምን ፓስወርድ ሰጣታል አይደል? አይደል? አልፈልግሽም ከየትሽ ወጥቻለሁ ብላታል። በቃ አንዴ ከሀገር ወጣለሁ ኢሜል ብቻሽን ስሪበት ብላታል። ስለዚህ አንዴ ደም ብላት የሰማኝ ነው አይደል? ምን ይመለከተዋል? ስለዚህ የሚያገባው ነገር አንተ ጓደኛዋ ነኝ ይመለከተኛል። በመጀመሪያ ደረጃ ነው ገባ? እናውራ ከተባለ ማድመጥ ይኖርባል እኔን ማለት ነው ገባ? ቀጥልሽ ይሰማል። ስማኛ ግዴታ መስማትም አለበት ሲጀምር ከህይወቷ ወጥታል። ኢሜሉን አልፈልግም ብለህ ፓስወርዱን ሰጥታታል። ፓስወርዱን ኢሜሉን በእኛ ስም ቀይረናል ገባ? ስለዚህ መስራት ትችላለች ሎሚ በራሷ አካውንት በራሷ ኮንቴንት ማለት ነው። አንተ አንዴ ከላፈ ወጥታል። ስለዚህ ማለት ነው ድጋሚ ለምንድን ነው የምትደውልላት ገባ? አንዴ ስትፈልግ የነበረው ይሄንን ነው ማለት እንደማመጥ እናወራን እናት ያወራን አይደለ? አይ አሳካ ህፃን እንዴ አንተ ትልቅ ሰው ምናምን ይሳበናል ነበር። ስለዚህ ተዋወራ ምናምን ነገር ሌላ ሰው ይወራል እንዴ? አሬ ቆይ ምን አገባው? እሺ እኔ እሱ ምን አገባው ነው? እንደዚህ ከሆነማ አንድማመጥም። አንተም ማውራት አትችልም በዚህ አይነት። እሺ ላዳምጣችሁ። አይ ጨርሱ። እሺ ሐሳባችሁን እስቲ። የቅርብ ጓደኛዬ ነው እና ያውቃል እኔ እናንተ ያለን ግንኙነት ማለት ነው። ነግሬዋለሁ እና ተነጋግረን አይደለም የተለያየ ነው። ስለዚህ በቃ ታስጨንቀኝ ነው አትደውልልኝ። አይ በቃ ስትፈልጊ የነበረው ነገር ይሄ ነበረ፣ ተሳካልሽ። አሁን ምንድነው የምፈልገው? በሴ የክላስ ጓደኛ ማለት ምንድነው? አንተ ያላችሁ ግንኙነት ምንድነው? የክላስ ጓደኛ ማለት የክላስ ጓደኛ ነው ገባ? ጓደኛዋ ነው። ሌላ ግንኙነት አላችሁ? ቢኖረንስ ምን ማለት ነው? አይደል ነው ቢኖረንስ አንዴ ከላይ ፈወጣል አይደለ? ከወጣ በኋላ ምን አንተስ ምን አገባና ነው የምትጠቀኝ? ጂሚ እየሰማህ ማን አንተ ይለውን እየሰማህ ነው አንቺ ጀመር እዚህ ጋር ምን ተካከዝበት እኮ ጉዳይ አይደለም። ምን አገባህ? ወጣል ከላይ ፈራል ወጣል። አንተ እኮ ወለ ከላይ ፈራ አልፈልግሽም ኢሜሉ ምናምን ብለህ መጣል እና ስለሷ ምን አገባህ አንተ? አሁን መደወል እኮ አንተ መደወል እኮ አይጠበቅብህም። አንቺ ዝም በይ፣ አንቺ ዝም በይ። አሁንም ስለነገርኩት ነው እያልኩ እኮ ነው። ከየት መጥቶ ነው እሱ እንደዚህ ሊለኝ የሚችለው? ሲጀመር እኔ ሊናገር መብት አለው እንዴ? ግንኙነት ነግሬያለሁ። ኦኬ ላንቺ እየተቆረቆረልሽ ነው። በቃ አንቺ ጓደኛዬ ስለሆነ አሁን የምትፈልጊው ነገር ተሳካልሽ። ልታስደበድብኝ የጠራሽ ለምንድን ነው የተለያየ ነው? እናንተ ሲጀመር አንተ ስለኛ ምን አገባ? ምን የምታውቀው ነገር አለ? ከየት ነው የመጣው? ሲጀመር እኔ የት አውቀዋለሁ? የት አየሁት ነው እስከዛሬ? አንተ አንደኛ ቆሎሚ አንዴ ዝም በል አንተ አንደኛ እኔ ልታውቀኝም አያስፈልግም ምናምን ነገር ስለኔ ማወቅም አይጠበቅም። አንዴ ሎሚ ላውራት አንዴ ስለምንድን ነው የምታወራት? አንዴ የተለያዩበት ጉዳይ ነው አይደል? አልፈልግሽም ተባብሎ ተለያይቷል። መደወልም አይጠበቅም። መብት አለ በቃ አንዴ እኮ ከላይ ፈወጣሉ። አንተ ቆይ ሲጀመር ስለኔ የምታውቀው ነገር አለ? ስለኛ የምታውቀው ነገር አለ? ምን አገባው? አይጠበቅብኝ። በእናትህ ዞር በለው ወደዛ። አንተ ቆይ አንተ ምንድነው? እጂ እንግዲህ አንተ ማለት አይደለም። በቃ ስርዓት ያዝ። አንተ ራስህ ስርዓት ያዝ። በቃ ዞር በለው በል ተይ ነው እንዴ? ሎሚ አንዴ ልቀቃት ማለት በቃ ስርዓት ያዝ። ምንድነው ስርዓት ማለት? ስርዓት ያዝ ምንድነው? ከላይ ፈወጣም እንዴ? አልፈልግሽም ማለት አይደል? አልፈልግሽም ካለ በኋላ ምንድነው መመላለስ? በቃ ስርዓት ያዝ። እንዳትደውልላት እሺ። ከዚህ በኋላ ሰምተሃል አይደል? እውነቱን ስነግርህ ማለት ነው። አንዴ አቁም እንጂ ከዚህ በኋላ በደውላ ጻፉ ከኔ ጋር ነው። አንተ የምር ጓደኛዋ ብትሆንና የሷ ጉዳይ ቢያሳስብ ኖሮ እዚህ ጋር እርቅ መፍጠር ነበር። እርቅ መፍጠር ምንድነው? አንዴ ከላይ ፈወጣ ከወጣ ወጣ እኮ የሷ ልብ መጫወቻ ነው እንደሚመላለስበት ሲጀመር እኮ ማለት ነው። ለምን የመጣ ነው ራሱ ስለሷ ጉዳይ ልታወራ የሆነ ልታስታርቅ በሷ ወገንና የሆንክ መስሎን ነው። ስማ
የሚጠቅማትን እኮ አውቃለሁ። ገባ እንደ ጓደኛ አይደል? እንደ ጓደኛ አያስፈልጋትማ። እንደዚህ እንከፋ አያስፈልጋትም። በመጀመሪያ ማለት እንዲህ አይደረግም። እሺ ግን ባለጌ ነው በጣም ባለጌ። እሱ ነው ባለጌ። እሺ ዝም ብሎ እየደወለ ልቧ ላይ የሚያስጠንቀው እንደዚህ ልንሆን አይደለም የመጣ ነው። እንሂድ። እንዲህ አይነት እንከፍ ምንድነው? ና ወርወር እስቲ ቆይ አንድ ለቂኝ ቆይ ሴት ነህ እሺ አንቺ በእና ለቂኝ በእግዚአብሔር አንተ ምን አይነት ሰው ነህ? ቆይ ና ወንድ ነህ ወርወር እስቲ አንቺ ነሽ አስማትኝ እሺ ከክላስ ጠርተሽ ከጀመርኩ ከዚህ ሰኞ ጋር እስከ ዛሬ ቆይሽው ስንት ዓመት ነው ከዚህ ጋር ቆየችው? ቆይ ለአንድ ቀፈፈኝ ተራሳ ታስጨንቀኝ ሎሚ ያይሹ በጣም ነው መታገስ የሞከርኩ ነው ራሴ መቋጠር የሞከርኩ ነው